ሰላም ሰላም እንዴት አላችሁ? ይሉያያ ነኝ። ዛሬ ይዤላችሁ የመጣሁት ሳር ቤት አካባቢ ብታከራዩአቸው ከ$2500 እስከ $3000 ሊከራዩ የሚችሉ እጅግ ዘመናዊ የሆኑ አፓርትመንቶች በጣም በቅናሽ ዋጋ እየተሸጡ ነው የሚገኙ። እነዚህን ቤቶች በታያቸው ታተርፉባቸዋላችሁ። ወደ ቤቱ ይህ ከጀርባዬ የምትመለከቱት ሳይታችን ከ8 ወር በፊት ሸጠን የጨረስነው ሳይታችን ነው። ይህ ሳይት ከ8 ወር በፊት ምንም አይነት ፕሮግረስ ያልነበረው ሲሆን አሁን ላይ እንደምትመለከቱት 13ኛ ፍሎር ላይ ደርሷል። ይህ እድል ላመለጣችሁ ደንበኞቻችን በድጋሚ እዚሁ ሳር ቤት ላይ 2 ብሎኮችን ለሽያጭ አውጥተናል። አዲስ ያወጣነው ሳይታችን የሚገኘው ከአፍሪካን ህብረት 400 ሜትር ርቀት ወይም ደግሞ ከብሉ ኔስት ሆቴል ፊት ለፊት ነው። ብዙ ደንበኞች ሳር ቤትን ለመኖሪያ ቤት እንዲሁም ደግሞ ለኢንቨስትመንት ያስቧታል። ይህንንም እንዲያስቡ የሚያደርጓቸው በአካባቢው ምን ነገሮች አሉ የሚለው ሲሆን እነሱን እንመልከት። ሳር ቤትን ለመኖሪያ ቢሉ ለኢንቨስትመንት ተመራጭ ከሚያደርጋቸው ነገሮች ውስጥ ደግሞ የመጀመሪያው ነገር የአፍሪካን ህብረት በ400 ሜትር ርቀት ላይ መገኘቱ፣ ሁለተኛ ደግሞ በ100 ሜትር ርቀት ላይ የአዲስ አበባ ከንቲባ ቢሮ እያስገነባ ያለው የልጆች እንዲሁም ደግሞ የንግድ ሱቅ ማዕከል መኖሩ ተመራጭ ያደርገዋል። ከዚህም በተጨማሪ ብንመለከት ደግሞ የተለያዩ ትምህርት ቤቶች መገኛ ነው። ለምሳሌ አይሲኤስን፣ ኢትዮ ተርኪሽን መመልከት እንችላለን። ከሆስፒታሎች ደግሞ ብንመለከት ሲልክ ሮድን፣ ዩናይትድ ቪዥንን እንዲሁም ደግሞ ብሩክ ሆስፒታልን ማግኘት እንችላለን። የሃይማኖት ተቋማትን ደግሞ ብንመለከት እዚሁ ቅዱስ ሚካኤል ቤተክርስቲያን፣ ብስራተ ገብርኤልን፣ ኢቫንጀሊክ ቸርችን እና ቢላልሁን መስጊድን ማግኘት እንችላለን። ከዚህም በተጨማሪ ደግሞ ከ35 በላይ ኤምባሲዎች መገኛ መሆኑ ለኢንቨስትመንት ቢሉ ለመኖሪያ ቤት አዋጭ ይሆናል ማለት ነው። ለኢንቨስትመንት ካሰቡት ከ$2500 እስከ $3000 ማከራየት ይችላሉ። ከኛ ሲገዙ ደግሞ በብር መሆኑ ተመራጭ ያደርገዋል ማለት ነው። ከዚህ በተጨማሪ አሁን ባለን ሁኔታ እዚህ ሳይት ላይ ያወጣ ነው 2 ብሎኮች ሲሆን G+16 እና G+21 ናቸው። ያከፋፈል ሁኔታው ደግሞ 60-40 በሚባል ወይም ደግሞ 60%ቱን ከናንተ 40%ቱን ከኛ ነው። ቀሪውን ኢንፎርሜሽን ደግሞ ኦፊስ ሄደን እስቲ እንመልከት። ስለ ቦታው ይህንን ካለን እስቲ አሁን ደግሞ ስለምናስገነባው ህንጻና ስላከፋፈሉ እናውራ። የመጀመሪያው የምናስገነባው G+1 የሆነ የመኖሪያ ቤት አፓርትመንት ሲሆን በውስጡም ደግሞ በቂ የሆነ የመኪና ማቆሚያ እንዲሁም 2 ሊፍቶች፣ ደረጃ እንዲሁም ደግሞ ለሀዘንና ለደስታ የሚሆን ሰፊ ቴራስን ያካተተ ይሆናል ማለት ነው። እዚህ ህንፃ ላይ ባለ 2 መኝታ 90 ካሬ፣ ባለ 3 መኝታ ደግሞ 130 ካሬ አማራጮችን ማግኘት ትችላላችሁ ማለት ነው። ያከፋፈል ሁኔታው ደግሞ 10% ከፍለው ቀሪውን ደግሞ ቀስ ብለው የሚከፍሉበት፣ ያም ማለት በ3 ዓመት ጊዜ መክፈል ይችላሉ። ሁለተኛው ደግሞ 60-40 በሚባለው አከፋፈላችን፣ ይህም ማለት 60%ቱን ከናንተ 40%ቱን ከኛ ወይም ደግሞ 40% ዲስካውንት ላይ ስለሆነ 60% ለሚከፍል ደንበኛ ይህንንም እድል መጠቀም ይችላሉ ማለት ነው። እስቲ ለምሳሌ ብናይ 90 ካሬው በ10%ቱ ስንመለከት 9,770,000 ብር ይመጣል። ያም ማለት ቅድመ ክፍያው 970,000 ብር ከፍሎ ቀሪውን ደግሞ ቀስ ብሎ በ3 ዓመት ጊዜ በፕሮግረሱ መሰረት ቀስ እያለ መክፈል ይችላል ማለት ነው። ሁለተኛው ደግሞ 60%ቱን መክፈል ሲሆን እሱም ደግሞ 5.7 ሚሊዮን ብር ይመጣል። ቀሪውን ደግሞ 4 ሚሊዮን ብሩን እኛ ራሳችን ከቨር እናደርጋለን ወይም ደግሞ ዲስካውንት ይሆናል ማለት ነው። 60% ከፍላችሁ 40% ደግሞ በዲስካውንት፣ ያም ማለት 60% ከእናንተ 40% ከኛ ይሆናል ማለት ነው። ለምሳሌ ባለ 2 መኝታ 90 ካሬውን ብንመለከት በ10% ከሆነ 9,700,000 ብር ይሆናል። ባለ 2 መኝታውን 90 ካሬ ዛሬ ለሚከፍሉ በ5.7 ሚሊዮን ብር፣ በአከፋፈል ለሚከፍሉ ደግሞ በ9.6 ሚሊዮን ብር፣ ያም ማለት ደግሞ አሁን ላይ 10%ቱን ከፍለው መቀላቀል ይችላሉ ማለት ነው። ባለ 3 መኝታውን ደግሞ 130 ካሬውን ዛሬ ለሚከፍሉ በ8.3 ሚሊዮን ብር፣ በአከፋፈል ደግሞ ቀስ ብለው መክፈል ለሚፈልጉ ደንበኞች ደግሞ በ13.3 ሚሊዮን ብር፣ ባለ 3 መኝታው 130 ካሬውን ደግሞ ዛሬ ለሚከፍሉ በ8.3 ሚሊዮን ብር፣ ቀስ ብሎ ለሚከፍሉ ደግሞ በ13.7 ሚሊዮን ብር ቅድመ ክፍያውን 10% ከፍለው መቀላቀል ይችላሉ ማለት ነው። ከመኖሪያ ቤት ጎን ለጎን ደግሞ የንግድ ሱቆችን ለሚፈልጉ ደንበኞች ፒያሳ አድዋ 00 ፊት ለፊት ወይም ደግሞ ጊዮርጊስ ቤተክርስቲያን ፊት ለፊት G+5 የሆነ ቅንጡ የሆነ የንግድ ሞል እየገነባን እንገኛለን ማለት ነው። እዚህ የንግድ ሞላችን ላይ የሚገኙት ፋሲሊቲዎችን ስንመለከት እዚህ የገበያ ማዕከል ላይ ከ3000 በላይ መኪኖችን ማቆም የሚችሉበት ሰፊ የመኪና ማቆሚያ፣ ከዚህም በተጨማሪም ደግሞ 4 ሊፍቶች በየፍሎሩ 2 ስኬለተን እንዲሁም ደግሞ በየፍሎሩ 18 መታጠቢያ ቤቶችን የያዘ ይሆናል ማለት ነው። ከዚህም ውጪ ደግሞ የተለያዩ ፋሲሊቲዎችን ያሟላ ነው።
እኛ ጋር ሚኒመሙ 20 ካሬ ሲሆን ማክሲመሙ ግን ደንበኛው በሚፈልገው ልክ ይሆናል ማለት ነው። ያም ማለት ለደንበኛው ለንግዱ በሚያስፈልገው መሰረት አስፍቶ መጠቀም ይችላል ማለት ነው። የአከፋፈል ሁኔታውን ስንመለከት ደግሞ መጀመሪያ ላይ ቅድመ ክፍያውን ከፍለው ቀሪውን ደግሞ ቀስ ብለው በአንድ ዓመት ከ6 ወር ጊዜ ውስጥ የሚከፍሉት ይሆናል። ለምሳሌ አንደኛ ላይ ያለውን የ20 ካሬ ሱቅ ብንመለከት ጠቅላላ ክፍያው 5.5 ሚሊዮን ብር ሲሆን ከእርሶ ግን አሁን ላይ የሚጠበቀው 2 ሚሊዮን ብር ይሆናል ማለት ነው። ቀሪውም ቀስ ብለው በፕሮግረሱ መሰረት የሚከፍሉት ይሆናል ማለት ነው። ቴምርን ከሌላው ምን ይለየዋል ወይም ደግሞ አሁን ካለው ገበያ አንጻር ቴምርን ምን ተመራጭ ያደርገዋል የሚለውን ስንመለከት ደግሞ የመጀመሪያው ነገር ከወለድ ነፃ መሆኑ ነው። ከወለድ ነፃ ነው። ምንም አይነት የወለድ ጭማሪ የለውም ማለት ነው። ሁለተኛው ደግሞ አጀስትመንት ፔመንት አለመኖሩ፣ ያም ማለት የዶላር ከረንሲ ቢጨምር፣ ኮንስትራክሽን ማቴሪያል እቃ ጭማሪ ቢኖር፣ እንዲሁም ደግሞ ለሰራተኛ ደሞዝ ጭማሪ ቢኖር ደንበኛውን ኢፌክት የሚያደርገው ነገር አይኖርም ማለት ነው። ከተዋዋልንበት ውጭ አዲሽናል የሚጨመር ብር አይኖርም ማለት ነው። ከዚህ በተጨማሪ ደግሞ ለደንበኛው ምቹ የሆነ የአከፋፈል ሁኔታን ማዘጋጀታችን ነው ተመራጭ የሚያደርገን ማለት ነው። ከዚህ በተጨማሪ በአዲስ አበባ ዋና ዋና በተባሉ ቦታዎች ላይ እኔ ሳር ቤትንና እንዲሁም ደግሞ ፒያሳ ላይ የንግድ ሱቁንና መኖሪያ ቤቱን ጠቀስኩላችሁ እንጂ እዛው ፒያሳ ላይ ለምሳሌ ብንመለከት ሊሴ ገብረ ማርያም ትምህርት ቤቱ ጀርባ እንደዚሁ የመኖሪያ ቤት አፓርትመንት አለን። ቡራትን ወይም ደግሞ ሊሴ ዋንን ጨርሰን አሁን ሊሴንቱንም ማገባደድ ላይ እንገኛለን ማለት ነው። በዚህ አጋጣሚ ደግሞ እዚሁ ሊሴ ላይ አዲስ ነገርም ይዘን እንመጣለን በቅርቡ ብለን እናስባለን ማለት ነው። ከዚህ በተጨማሪ ደግሞ ሀያት ላይ 3 ፕሮጀክቶች አሉ። ሀያት አደባባይ፣ ሀያት ሎሚያድ ሱፐር ማርኬት እና ሀያት ፈረስ ቤት ላይ ማለት ነው። 80% እና 40% የደረሱ ፕሮጀክቶች አሉ። በካሬ ከ57 ሺህ ብር ጀምሮ እየሸጥን እንገኛለን ማለት ነው። እኔ ይህን ያክል ስለ ድርጅታችን እንዲሁም ደግሞ ስላሉን ፕሮዳክቶች ካስተዋወቅኳችሁ ለበለጠ መረጃ ደግሞ ከታች በሚሄደው ስልክ ደውሉ።